ለመሆኑ ዛሬ የአንዲት ታዋቂ አርቲስት ወይም የአንዲት ታዋቂ ቲክቶከር ኢንተርቪው ለማየት ስንት ሰዓት ጨረሰብሽ? 1 ሰዓት? 2 ሰዓት? ራስሽን ጠይቂው እስኪ። የዚች ታዋቂ አርቲስት ዛሬ ምን ለበሰች፣ ዛሬ ምን በላች፣ ዛሬ ምን ተናገረች እያልን እንከታተል ይሆናል። ዛሬ የምነግራችሁ በህይወታችሁ እጅግ በጣም የሚያስፈልጋችሁን ነገር ነው ሼር ማድረጋችሁ። በተለይ አረብ ሀገር ለምትገኙ እህቶችም ወንድሞችም ለሁላችሁ ይጠቅማችኋል። እኔ ከራሴ ከህይወት ተሞክሮዬ ነው የምነግራችሁ። ስለዚህ እስከ መጨረሻው አብራችሁ ይቆዩ። ይሄ ምንድነው? የምንኖረውን ህይወት ነው ሰዎችን እየተከተልን ያለ ወይስ የማንኖረውን ህይወት ነው እየተከተልን ያለ? በዚህም በሶሻል ሚዲያው ማለት ነው። የራሴን ህይወት ተሞክሮ ትንሽ ቀንጨብ አድርጌ ልንገራችሁ። ብዙ ነገር ታተርፉበታላችሁ በእርግጠኝነት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሁልጊዜ በዚህ እንዳልኳችሁ ስለ ስደት በተለይ ያለንን እይታ የተወሰነን ቢሆን ብናሻሽል በሚል አመለካከት የተወሰነ ያለኝን ተሞክሮ ያለኝን ልምድ ለእናንተ አካፍላለሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ከመግቢያ እንዳልኩት እኛ በማዳም ቤት ያለን ልጆች በተለይ እየተከተልን ያለነው በሶሻል ሚዲያው እየተከተልን ያለነው ግለሰብ ኦር ደግሞ የተለያዩ ሚዲያዎች አሉ አይደለ? እኛ የምንኖረውን ህይወት ነው እየተከተልን ያለ ወይስ የማንኖረውን ህይወት? ዛሬ እስኪ ከራሴ ልንገራችሁ። እኔ ስደት ዓለም ያየው 2009 አካባቢ ነው። 2009 የወጣሁት አረብ ሀገር። ነገር ግን በመሃል ኢትዮጵያ ሄጄ 2 ዓመት ቆይቼ መጥቻለሁ እንደገና። ስለዚህ የተወሰነ ህይወት የተማርኩት ነገር አለ ብዬ አምናለሁ። ይሄ ምንድነው? የዛሬ 7 ዓመት ወይ ኦር ደግሞ 6 ዓመት ሀዌን ታውቃታላችሁ ብዬ አስባለሁ። በተለይ የማዳም ቅመሞች ታውቃታላችሁ ብዬ አስባለሁ። ዱባይ ያለችውን ሀዌ አሁን ዛሬ ላይ የራሷ የሆነ ስራ የምትሰራው ባለሱቋ። ኦኬ፣ እሷን ያመጣውበት ምክንያት ምንድነው? ዛሬ ላይ አንዳንዴ ህይወት ሁለተኛ እድል ትሰጣችኋለች አይደል? ሁለተኛ እድል ስትሰጣችሁ ከትላንትናው ህይወቴ ከመጀመሪያው ህይወቴ ምን ስቼ ነበር፣ የምርም የምፈልገውን ነገር ያላደረኩ እስከዛሬ ምን ነበር መንገዴን እንድስት ያደረገኝ ነገር ምንድነው ብላችሁ ራሳችሁን ትጠይቃላችሁ አይደለ? ግን ደስ የሚለው ነገር ከተጠቀምንበት ሁለተኛ እድል በህይወታችን ይሰጠናል። ዛሬ እንዴት በዚህ በሁለተኛው እድሌ ራሴን ያመዛዘንኩበትን መንገድ በግልጽ አስረዳቸዋለሁ። እንዳልኳችሁ መግቢያዬ ላይ የምንኖረውን ነው እየተከተልናል ወይስ የማንኖረውን የሚለውን በደንብ ላብራራላችሁ። እንዳልኳችሁ ሀዊ እማቃት 5 ዓመት ወይ 6 ዓመት ይሆናል 2012 ኦር 2011 አካባቢ ያን ታይም ነው እርግጠኛ ነኝና ሁላችንም በተመሳሳይ አረብ ሀገር ነው የምንሰራው። ሀገሩ ቢለያይም ግን ማዳም ቤት ነው ሁላችንም። እና አስታውሳለሁ ቲክቶክ ላይ ወጣ ራሷን ፕሮሞት ስታደርግ ሁልጊዜ ምን እላለሁ መሰላችሁ? ለምንድን ነው የምትጮኸው? ለምንድን ነው ረጋ ብላ ማታወራው? የሚገርማችሁ ኮሜንት ላይ አልጽፍላት፣ አስተያየት አልጽፍም። ምናልባት የምትጽፉላት ልትኖሩ ትችላላችሁ ያኔ። ነገር ግን እኔ ዝም ብዬ ለራሴ ለውስጤ ሰዎችን በዳር ሆኜ እኔ ተመልካች ነኝ። እማደንቀውን በውስጥ ያደንቃለሁ፣ እማላደንቀውን ደግሞ ዝም ብዬ ስክሮል ሳደርግ የምኖር ልጅ ነኝ፣ ተመልካች ነኝ። ዛሬ ህይወት ስታስተምረኝ ቆም ብዬ እንዳያደርገኛል። በዛን ሰዓት ደግሞ ከሀዊ ጎን ደግሞ ምን አይነበረ እማላቃቸውን አርቲስቶች በተለይ ኮሜዲያኖች። ለምን ብትሉኝ ብዙ ጊዜ ስትረስ አይደለም ይዘን ማዳም ቤት ስንሆን ብዙ ነገር አለብን። ራሴን ዘና ለማድረግ ከነዛ ጋር ነው ትኩረት የማደርገው። ተረዳችኝ? ዛሬ ላይ ህይወቴን መለስ ብዬ ምን ተማርሽ ብዬ ራሴን ስጠይቃት በዚህ ባሳለፍሽ ህይወት ምንድነው ያገኘሽው ነገር? ለምንድነው አንቺ እንደጠበቅሽው ያልሆንሽ ብዬ ስጠይቃት ምን አለች ይመስላችሁ? እስኪ በዛን ሰዓት ስትሰሪ በነበርሽበት ሰዓት ላንቺ ለህይወትሽ የሚጠቅምሽን ነገር ነው
የምርም ጊዜሽን ኢንቨስት ታደርጊ ነበር ወይስ በማይጠቅምሽ ነገር ብላ መልሳ እንዳስተውል አደረገች። ያ ማለት ምን ማለት ነው? እኔ በዛን ሰዓት ሀዌን እንዳልኳችሁ በጣም ትልላት ነበር። ለምንድነው? ለካ እሷ ተሰጥኦዋ ነው፣ ውበቷም ነው። እስቲል ነው አሁንም ድምጿን ወጣ አድርጋ ነው አይደለም የምትናገረው። የምታውቋት ታውቃታላችሁ። ያ ተሰጥኦዋ ነው። አይገርማችሁ? እኔ ግን የሷን መጮህ ምናምን አይደለም ልነግራችሁ የፈለኩኝ። ግን ዛሬ ላይ ህይወቴን ጥያቄ ምልክት ሳደርግባት የመለሰችልኝን መልስ የራሴን የውስጤን የመለሰችልኝን መልስ ነው የምነግራችሁ። ምን አለችኝ? ሀዌዛ ያኔ መጽሐፍሽ ነበረች፣ እሷም ማዳም ቤት ነበረች፣ አንቺም ማዳም ቤት ነበርሽ። ተረዳችሁኝ? እሷ ራሷን ፕሮሞት ታደርግ ነበር። ጊዜዋን የቱ ጋር መጣል እንዳለባት፣ እንዴት መስራት እንዳለባት ራሷን እያጠነከረች ነበረ። አንቺ ደግሞ ታትም ጊዜያዊ ነገሮችን ታይ ነበረ ብላ መለሰችልኝ። ምን ልላችሁ ፈልጌ ነው፣ ዛሬ ላይ በስደት ዓለም ስንኖር ምናልባት መዝናናት እንፈልጋለን፣ ግድ ነው። እንዳልኳችሁ ብዙ ነገር አለብን፣ መዝናናት ያስፈልገናል። ነገር ግን ብዙ ጊዜ የማየው የኛ ክፍተት የማስበው አንዲት ማዳም ቤት ያለች ሰራተኛ ወይም ደግሞ አረብ ሀገርን አሸንፋ ኢትዮጵያ ያለች ግን የአረብ ሀገር ህይወት እንደዚህ ነው፣ እንደዚህ ነው፣ በዚህኛው አትሂጅ፣ በዚህኛው ገደል ትገቢያለሽ፣ አትሂጅ፣ በዚህኛው ነው መሄድ ያለብሽ፣ እንደዚህ አድርጊ ስትልሽ የምርም ከልባችን አዳምጠናት እናውቃለን? ከራሴ ጀምሮ ራሳችሁን ጠይቁት። ትኖራላችሁ እያዳመጣችሁ ተግባር ላይ የምታወርዱ ልትኖሩ ትችላላችሁ አላችሁ። ግን እኔ ማጆሪቲውን ነው የምነግራችሁ። ስለዚህ ሁልጊዜ አንዳንዴ በጣም የሚገርመኝ አሁን ሀገር ቤት ያለ ታዋቂዎች አሉ አይደለ? እነሱ እኮ ህይወታቸውን እየኖሩ ነው። እኛ ደግሞ እነሱ የሚኖሩትን ኑሮ ለመኖር ነገር ግን የምንከተል እነሱን ነው። ተረዳችሁኝ? ሁልጊዜም በህይወታችን ግን አዲስ ነገርን ለማግኘት ግዴታ እየኖርን ያለነውን ህይወት ሌላ ሰው መንገድ ይሄ ነው በዚህ ሲለን ሜቢ ስለሚጠቅመን ቆም ብለን እንድናይ የምንከተለውን ነገር ማስተዋል ይኖርብናል ብዬ አስባለሁ። ተረዳችሁኝ? ዛሬ ላይ ከዛ የተማርኩትን እንገራችሁ። ዛሬ ላይ ያኔ የዛሬ 5 ዓመት 6 ዓመት አካባቢ የማንን ኮሜዲ ወይም ደግሞ የማንን አርቲስት ህይወት ተሞክሮ ኦር ደግሞ ኢንተርቪው አዳምጠሽ ዛሬ ላይ ከውስጥሽ አለ የማን ነው ብትይኝ ምንም ማቀው የለኝም። ግን እርግጠኛው የምነግራችሁ ጊዜን ሚስ አደርግ የነበረ ኖሮውን ህይወት ሳይሆን እማልኖረውን ህይወት በመከተል ነበር ጊዜን ሳጠፋ የነበረ። ዛሬ ላይ ግን ቆም ብዬ ስጠይቃት ውስጤን እየኖርኩት ያለውን ህይወት የምትኖር ልጅ ያለችበትን ደረጃ ሳስተውል እሷ ለኔ ትምህርት የሆነች አስተማሪ የሆነች። ተረዳችሁኝ? ያለውን ልዩነት እየኖራችሁ ያላችሁትን ህይወት ሌላ ሰው የሆነ ነገር ሲያደርግ የምትከተሉና ሜቢ ሊለውጠኝ እኮ ይችል ይሆናል፣ እሱም ያለው አረብ ሀገር እኔም ያለው አረብ ሀገር ልሞክር እስኪ በሱ መንገድ ብላችሁ መንቃት አለባችሁ። ተረዳችሁኝ? አገር ቤት ያለ አርቲስት ወይ ታዋቂ እየኖረው ነው፣ እየበላ ነው፣ እየጠጣ ነው፣ ፍቅሩንም እየኖረ ሁሉን ነገር እየኖረ ነው። እኛ ግን ለመኖር ገና እየታገልን ነው። ለመኖር የምንታገለውን ሂደት ደግሞ በመኖር ላይ ያለ ሰው ሲያሳያችሁ መንገዱን አንዳንዴ ይገርመኛል እኮ በሩ በዚህ ነው መንገዱ በዚህ ነው እየተባልን እኮ ዝም ብለን ገደል የምንገባ ልጆች አለን አይደለ? ብዙዎች አለን እርግጠኛ ነኝ። ቆም ብለን እናስተውል። የምሬን ነው። ቆም ብለን እና ይገባል። ያ ማለት ነው አንዲት አረብ ሀገር ያለች ሴት ስትነግር ምክርም ይሁን የህይወት ተሞክሯን የራሷን ስቃዋን መከራዋን ብዙ ነገር ይደርስባታል አይደለ? እንደዚህ ሆንኩ እያለች ስትልሽ ያ ህይወት በአንድም በሌላ ላንቺ እንደሚደርስ እያስጠነቀቀችሽ ነው። ያች አረብ ሀገር ያለች እህትሽ ወይም ደግሞ ሀገር ቤት ሂዳም ይሁን ስለ አረብ ሀገር ስትነግርሽ የህይወት ካርታሽ ነው እህቴ፣ ብታምኚኝም ባታምኚኝ የህይወት ካርታሽ ነው። ማለት ምን ማለት ነው? ማዳም ቤት የነበራትን ስትራግል በደንብ እያስረዳችሽ ነው፣ እየነገረችሽ ነው። እንዴት ማሸነፍ እንዳለብሽ፣ እንዴት መውጣት እንዳለብሽ በደንብ እያስረዳችሽ ነው አይደለ? ታዲያ የህይወት ካርታ ማለት ያ ነው።
እየነገረችሽ ነው፣ ካርታሽ ነው፣ እንድታይ የሚያደርግሽ ነገር ነው። ተረዳሽ? ስለዚህ በየትኛውም አካባቢ፣ በየትኛውም አቅጣጫ፣ በየትኛውም ቦታ እናንተ ባላችሁበት የህይወት ደረጃ ላይ ያለ ሰው ምክር ሲያካፍላችሁ፣ የሆነ ነገር ሲላችሁ ቆም ብላችሁ ማየት። የምርም እውነቷን ነው፣ የምሬን ነው። ጊዜያችን የምናጠፋበትን መንገድ ማየት ማስተዋል ይኖርብናል ብዬ አስባለሁ። እንደምታውቁት ነው በአሁኑ ሰዓት እኛስ ያኔ ሜቢ እንዳልኳችሁ ከስንት አንድ ናቸው ራሳቸውን ፕሮሞት ሲያደርጉ የነበረ ራሳቸውን ቪዲዮ ሲሰሩ የነበረ እንጂ ያኔኛ ብዙ ጊዜ ቪዲዮ የሚሰራ ሰው የለም። በአብዛኛው አረብ ሀገር ማዳም ቤት የነበረ ተረዳችኝ። ዛሬ ላይ ግን እግዚአብሔር ይመስገን አዲስ ለምትመጡም ቢሆን አሁን በቅርቡ የመጣችሁም ቢሆን ከኛ ብዙ ነገር ትማራላችሁ። በጣም ብዙ ነገር ጊዜያችሁን አጠቃቀማችሁን ካወቃችሁበት፣ አዋዋላችሁን ካወቃችሁበት በጣም ብዙ ነገር ተመቻችቶላችኋል። ማንም ሰው ዛሬ ምኑን እየተናገረ ነው? ስሜቱን አውጥቶ እየተናገረ ነው። የዛችን ልጅ ጉዳት የዛችን ልጅ በደል እንዳይደርስብሽ ከዛችን ልጅ መማር አለብሽ እህቴ። ምክንያቱም አብዛኛውን ጊዜ ራሳችንን እስኪያስተውሉተይ በየትኛውም አረብ ሀገር በየትኛውም ሚድል ኢስት ያለን ሀገራቶች የምንኖሩ ስደተኞች በአብዛኛው ተመሳሳይ ነው ስራችን። ፈተናው ተመሳሳይ ነው። የሚገጥመን ችግር ተመሳሳይ ነው። ተረዳችሁ? ሁሉ ነገር ተመሳሳይ ስለሆነ የዛች ስደተኛ እህትሽን ምክር ኦር ደግሞ የህይወት ተሞክሯን ምናምን ስትነግርሽ ብትተገብሩና ቆም ብለሽ ብታስተውይ ይጠቅምሻል። ተመሳሳይ ነው ህይወታችን። ተረዳሽኝ ውዴ? ስለዚህ ጊዜያችን የምናጠፋበትን ጊዜ ልናውቅ ይገባል። ይሄን ነው አሁን እንደምታዩት ነው ሶሻል ሚዲያው እንግዲህ ስለኛ ያላቸው አመለካከት ምናምን ብዙ ጊዜ ትኩረት ባናደርግ ራሱ ደስ ይለኛል። ለምን መሰላችሁ? የአንዲት አረብ ሀገር ሴት ጭንቀቷን፣ ፈተናዋን፣ ሁሉም ነገር የምትረዳት እዛው አረብ ሀገር ያለች እህቷ ናት እንጂ ሌላ ሀገር ቤት ያለ ሰው የትሁኝ እንዴት ትሁኝ ስሜትሽን ምንም ያውቀው ታሪክ የለም። ስለዚህ እነሱ የሆነ ነገር ሲሉን የእውነት የሆነ የሚከፋችሁ ከሆነ በጣም ተሳስታችኋል። ለምን መሰላችሁ? አያውቁትም፣ ህይወቱን አያውቁት፣ ምንም ያውቁት ነገር የለም። በነገራችን ላይ አሁን በቅርቡ ነው ሶሻል ሚዲያ ያየሁትና ድሮ የአረብ ሀገር ሴቶች ይሉ ነበር፣ አሁን ደግሞ የማዳም ቅመም ብለውናል እግዚአብሔር ይመስገን እያለች አንድ ልጅ ስታወራ ሰማዋትና ኢትዮጵያ አገር ቤት ያለን ሰው ነው እንግዲህ። ግን እንደዛ አይደለም ውዴ። የማዳም ቅመም ብለን ያወጣነው እኛው እዚሁ አረብ ሀገር ያለች ሴት ናት እንጂ ነገም ዛሬም እርግጠኛ ሆኜ የምነግርሽ ሀገር ቤት ያለ ሰው ላንቺ የአረብ ሀገር ሴት ነሽ። አለቀ። በአንድም በሌላ ምናልባት የማዳም ቅመም እያለ የሚያሽበለብልሽ ሰው አለ አውቃለሁ። ያ ደግሞ ለራሱ ጥቅም ነው። ተረዳሽኝ? የራሱን ሶሻል ሚዲያ ለማሳደግ የሚጠቀምበት የካፉ ላይ ያለ ቋንቋ ነው እንጂ በውስጡ ላንቺ ቦታ ያለው እንዳይመስልሽ። ያ ማለት ደግሞ ሁሉም ማለት አይደለም። ከልብ የሚያስብልን ከልብም ስሜታችን የሚረዳ የሚያቅ ቤተሰብ ደግሞ ይኖራል። ሁሉም ማለት አይደለም። ግን እኔ እርግጠኛው የምነግራችሁ ኢትዮጵያን በሄድኩበት ሰዓት የነበረውን አውቃለሁ። የተወሰነ ስለኛ ያላቸው እይታ ምናምን እኔ ብዙ አልፈርድም በእርግጥ ምክንያቱም ብዙ ጊዜ ሰው ሲኖረው ነው የሚገባው። የምሬን ነው የምላችሁ። በሰው መፍረዱ ከባድ ነው። ሰው ሲኖረው ነው ያንቺን ስሜት ሊገባው የሚችለው። ተረዳሽኝ? ያ ማለት ምን ማለት ነው? እኛ ግን የነሱ እይታ ይሄ ነው ብሎ ራስን መጣል ሳይሆን እንዴት ነው ህይወታችን ማሸነፍ የምንችለው? ተረዳችሁኝ? ብዙ ጊዜ አሁን በብዛት አረብ ሀገር የምትመጣ ሴት ሁል ጊዜም እንደተጎዳች ነው አይደለ? ከስንት አንድ ነው ራሳቸውን ነጥቀው ማውጣት የሚችሉ እንጂ በብዛት ተጎጂዎች ነን አይደለ? ከዚህ በኋላ ግን ይብቃን። ለራሳችን መኖር እንወቅበት። አብዛኛውን ጊዜ እኮ ሌላ የሚሰጡንም እኮ ራሳችን ስለማንችል ነው። ተረዳችሁኝ? እንጂ ቆራጥ ብትሆኑ ለራሳችሁ ህይወት መኖርን ብትጀምሩ ተረዳችሁኝ? በጣም ምን ልበላችሁ በቃ ቁጥብ ናችሁ። ራሳችሁን ችላችሁ መቆም ብትችሉ የምሬን ነው የምላችሁ በጣም ነው የሚያደንቋችሁ። ደግሞ በተቃራኒ የምሬን ነው የምላችሁ ሀገር ቤት ያለ ሰው አንቺ ራስሽን ችለሽ የሆነ ነገር ካደረግሽ ሚልሽ የምሬን ነው አላከችልኝም፣ አልረዳችኝም፣ አላገዘችኝም አይደለም ሚልሽ። እውነታውን እናውራ። እሷማ ጎበዝ ናት። አረብ ሀገር ዳኮች ራሷን እኮ አቋቋመች። የምሬን ነው የምልሽ እንዳትሸወጅ። አንቺ በየወሩ 15 ስለላክሽለት አይደለም ያመሰግንሽ። ልንገርሽ
እርግጠኛ ነኝ የምነግርሽ ስለላክሽለት ሳይሆን ራስሽን ችለሽ መቆም ስትችይ ነው። ያኔ ነው ሰው የሚኮራብሽ። ልንገርሽ፣ ምናልባት አሁን ላይ ሊያመሰግንሽ ይችል ይሆናል፣ መስጠት አለብኝም ብለሽ ልትወስኝ ትችይ ይሆናል። የነገ ህይወትሽን ግን ቤተሰብሽን የምር ቤተሰብሽን ራሱ ማኩራት ከፈለግሽ ራሱ ቅድሚያ አንቺ ተቀይረሽ ማየት አለባቸው ቤተሰቦችሽ እንኳን እንዲኮሩ እንኳን ከፈለግሽ። ዛሬ ላይ የምሬንም ይቸግራቸው ያንቺ ብር ቀርቶ እነሱን ይቸግራቸው። ነገ ላይ አገር ቤት ስትገቢ የሆነ ነገር የሆነ ካፒታል የሆነ ቦታ ላይ ኢንቨስት ስታደርጊ ሲያዩሽ እነሱ ብቻ አይደሉም ጎረቤት ሁሉ ደስ ይላቸዋል። እርግጠኛ ነኝ ነው የምነግርሽ። ስለዚህ እህቴ ብልጥ ሁኝ። በዓል መጣ 15 እንትን መጣ 15 እያልሽ ህይወትሽን አታበላሹ። በስርዓት አትስጡ ማለት አይደለም፣ መስጠት ያለ ነው። ብዙ ነገር እናገኛለን ከቤተሰብ ምርቃት አለ ምን አለ አይደለም፣ ይገባኛል። ነገር ግን ከ110 በቂ ነው ለቤተሰብ፣ ከ110 በጣም በቂ ነው። ግልጽ ነው የምነግራችሁ። ምክንያቱም ያ ቤተሰብ የሚኮራብሽ ውዴ አንቺ ራስሽ ስቺ ነው የሚኮራብሽ። ሜቢ ዛሬ ሊቸገሩ ይችል ይሆናል። ሜቢ ዛሬ እንዴት አትልክልንም ለምን አትልክም ሊሉ ይችላሉ። ግን የመጨረሻ ግን የሚያስደስታቸው ያንቺ የመጨረሻ ውጤትሽ ነው። ይሄን እመኝ። ዛሬው ሐሳቤ ይሄ ነበረ። የማንኖረውን ሳይሆን የምንኖረውን ህይወት መከተል ይልመድብን። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ እንዳልኳችሁ ኢትዮጵያ ሄጄ ስለነበረ ምናልባት አቃለ ያለውን ውዝግብ እዛ ያለው አመለካከት እዚህ ያለው ከዛ ሄደን ብንኖር መኖር እንችላለን ወይ መስራት እንችላለን ወይ ያላችሁ እርግጠኛ ነኝ የምትወዛገባላችሁ አይደለ? ያንንም ከፈለጋችሁ የምትፈልጉትን ጥያቄ ብትጠይቁኝ እኔ ቪዲዮ ሰራላችኋለሁ። ስላየሁት ህይወትን እዛ ስራ ጀምሬ ነበር፣ እንዴት ስራው እንዳልተሳካልኝ ከፈለጋችሁ ሁሉ ነገር መጠየቅ ትችላላችሁ። ቤተሰብ ስለኛ ሀገር ቤት ያለ ሰው ስለኛ ምንድነው የሚያስበው የምርም እንደዚህ ይሉና የምርም ስሜታቸው ምንድነው ብለሽ እንኳን ብትጠይቂኝ እህቴ በሚገባ አስረዳሻለሁ። ለምን ኑሬው ስለሆነ እኔ ብለውኝ አይደለም፣ ኑሬዋለሁ። 2 ዓመት አብሬያቸው ኑሬ መጥቻለሁ። ተረዳሽ ውዴ? ስለዚህ የምትፈልጉትን ጥያቄ ኮሜንት ላይ አስቀምጡልኝ፣ እኔ ቪዲዮ ሰራላችኋለሁ። ሰላማችሁ ይብዛልኝ። በሌላ አዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።